የባምቢ ህይወት አሁን ገና አረፈ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያሉት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያሉት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ። እንዲወግርላቸው ለአባት ልጁን ሰጡት፣ እንዲገልላቸው ሞት እንዲፈርድባት ህይወት ፊት አቆሟት። እያመናጨቋት መሬት ለመሬት እየጎተቷት በሰራዋ እየገረፏት በአፍረት ሸፈነው ሊገሏት ፈልገው ህይወት ጋር አመጧት። እነሱ ሊከሷት ሲመጡ እሱ ግን ሊያድናት ቆመ። እነሱ ሞቷን ሲጠባበቁ እሱ ግን ትንሳኤዋን አቀደ። በተግባራቸው አባሮ እሷን ግን በህይወት አቆማት። ከሳሾቿ ሲሄዱ ኃጢአት ከመድኃኒቷ ጋር ቀረች። የእምነት አዋቂነን አስወጪና አስገቢነን የሚሉ ሁሉም ሲሄዱ ኃጢአተኛዋ ከክርስቶስ እግር ስር ቀረች። ኢየሱስ ይገርማል። የክርስቶስ እግር ስር ሃይማኖተኛ የለም ኃጢአተኛው እንጂ። ሃይማኖተኞች እግዚአብሔርን እናውቃለን ባዮች ግን የክርስቶስ ጠላቶች። ሰይጣን ባህልና ወግ የለውም፣ ሱፍም ነጠላም ይለብሳል፣ በእነሱም ይመሰላል። ሸክማችሁ የከበደ ወደ እኔ ኑ ሲል ጌታ፣ ሃይማኖተኞች ግን ደካሞችን ከእግዚአብሔር ቤት ለማስወጣት ይሞክራሉ። አንድ ነገር አላስተዋሉ። ቤተ ክርስቲያን የደካሞች ናት፣ ጌታ ኢየሱስም የደካሞች ነው። እኔ ደካማ ነኝ፣ ስለዚህ የጌታ እግር ስር ነው ያለሁት።